በየትኛውም አይነት የስራ መስክ ተሰማራ፣ ምንም አይነት ፕሮዳክት ሽጥ፣ የትኛውንም አይነት ሰርቪስ አቅርብ፣ ወደ ማስታወቂያ ከመግባት በፊት ይህንን ቪዲዮ እስከ መጨረሻው ተመልከት። በዚህ ቪዲዮ በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ሽያጮችን እንድታስመዘግብ የሚያደርግ ቁልፍ የሆኑ የማስታወቂያ መንገዶችን አሳየ። ይህንን ቪዲዮ እስከ መጨረሻው ከተመለከትክ ደግሞ ሰዎች አንድን ማስታወቂያ ሲመለከቱ ሊመለስላቸው የሚፈልጉትን 3 ጥያቄዎች ነግራ። ሰላም፣ እንዴት ናችሁ? ይህ ገበያ ቲዩብ ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ቤተሰብ ለመሆን ከፈለጋችሁ ደግሞ ሰብስክራይብ፣ ለሌሎች ጓደኞቻችሁ ደግሞ ይደርሱ ከፈለጋችሁ ሼር ማድረጋችሁን አትርሱ። ጥንታዊ ቻይናዎች የሚሉት አንድ አባባል አለ። ስለ አንድ ነገር 1000 ጊዜ መስማት ያንን ነገር አንድ ጊዜ ከማየት ጋራ በፍጹም አይወዳደርም። ድራማቲክ ዴሞንስትሬሽን ምን ማለት መሰላችሁ? እንዴት ነው ለገዢዎቼ ከመናገር ይልቅ እማሳያቸው? እንዴት ነው በሚገዙኝ ሰዎች ፊት ተአማኒ የሆነ ድራማዊ ማሳያ ማድረግ የምችለው ማቅረብ የምችለው? ይህ ነው ጥያቄ። ብዙ ሰዎች፣ ብዙ ሽያጭ ባለሙያዎች፣ የትላልቅ ካምፓኒ ማርኬቲንግ ማናጀሮች ወይም ደግሞ ኢቭን የባንክ ማናጀሮችና የማስታወቂያ ባለሙያዎች ራሱ የሚሳሳቱት አንድ ትልቅ ስህተት። አንድ ፕሮዳክት ወደ እነሱ ሲመጣ ወይም ደግሞ አንድን ሰርቪስ ማስተዋወቅ ሲፈልጉ የሚያደርጉት ነገር አንድ ጥሩ ኮፒራይተር ይፈልጋል ወይም ደግሞ ጥሩ ስክሪፕት ራይተር ይፈልግና ስለሚሸጡት ፕሮዳክት ወይም ደግሞ ስለሚያቀርቡት ሰርቪስ ጠንካራ በሆነ አማርኛ በተከሸኑና በተቀመሙ ቃላት ቆንጆ ናሬሽን ይዘጋጅ። ይሄ ብቻውን መጥፏል። ነገር ግን ብዙዎችን ሚሊዮነር ያደረገ በወር ውስጥ ከሚሊዮን በላይ ሽያጮችን እንዲያሳኩ ያደረገ በጣም ቆንጆ መፍትሄ አለ። ድራማቲክ ዴሞንስትሬሽን ይባላል፣ ወይም ደግሞ ድራማዊ ማሳያ። ምን ማድረግ ማለት መሰለ? በደንበኞች ያስከው ፕሮዳክት ምን አይነት መፍትሄ ይዞ እንደመጣና እነሱ ላይ የሚፈጥረውን የአሸናፊነት ስሜት ማሳየት። ይሄ ነው ማስታወቂያ። ለምሳሌ እስቲ አንድ ከሀገር ውስጥና አንድ ከሀገር ውጪ በእንደዚህ አይነት ድራማቲክ ዴሞንስትሬሽን አይዲያ የተሰሩ ማስታወቂያዎችን እንመልከት። እስቲ ለምሳሌ እንዲሆነን አንድ ከሀገር ውስጥ አንድ ደግሞ ከሀገር ውጪ በድራማቲክ ዴሞንስትሬሽን አይዲያ የተሰሩ ማስታወቂያዎችን እንመልከት። ከታች በስክሪኑ ላይ የምትመለከቱት ይህ ማስታወቂያ የተሰራው አንድን የሳሎን ምንጣፍ ማጽጃ ወይም ደግሞ የቤት ማጽጃ ማሽንን ለማስተዋወቅ ነው። ያስተዋወቂ 2 አይነት አማራጭ ነበረው። አንደኛው ጥሩ ናሬተር ቀጥሮ ወይም ደግሞ ጥሩ የማስታወቂያ ባለሙያ ቀጥሮ ስለ ፕሮዳክቱ፣ ስለሚሰጠው አገልግሎት፣ ስለሚፈጥረው መፍትሄ፣ ስለሚሰጠው መፍትሄ ጥሩ ገለጻ ማድረግ። ይህ ቀላል ነበር። ነገር ግን እሱ የተጠቀመው ሁለተኛውና አዋጭውን መንገድ ነው። ያደረገ ነገር ቢኖር ላይቭ ሾው ላይ ኦዲየንስ በተሰበሰበበት ያ ማሽን፣ ያ የቤት ማጽጃ ማሽን የመምጠጥ አቅሙን ተጠቅሞ ቦሊንግ ቦሎችን ሲያነሳን ያሳየው። ከአንድም 2 ቦሊንግ ቦሎችን ይህን ተጠቅሙና ተጠቅሞ ሲያነሳ ያሳየ። ይሄ እጅግ አስደናቂና ወቅቱ በጣም ብዙ ሚሊዮን ሽያጮችን እንዲያደርጉ ያደረጋቸው በጣም ቆንጆ ማስታወቂያ ነበር። እኔም እናንተም የምናውቀው አንድ ቤት ማጽጃ ማሽን ቤት ለማጽዳት እንጂ ቦሊንግ ለማንሳት እንደማንጠቀምበት እኔም እናንተም እናውቃለን። ነገር ግን ይህንን ቪዲዮ ያየ ሰው ሁሉ ወይም ደግሞ ይህንን ላይቭ ማስታወቂያ የተከታተለ ሰው ሁሉ ይሄ የምንጣፍ ማጽጃ ማሽን የመምጠጥ አቅሙን ተጠቅሞ ቦሊንግ የሚያክል ነገር ከአንድም 2 ቦሊንግ የሚያክል ነገር ማንሳት ከቻለ እነዚህን ጥቃቅን ነገሮችማ እንዴታ የሚል ሐሳብ ወደ አእምሯችን መምጣት ማይቀር። ይሄ ነው ማስታወቂያ ማለት። ምን አይነት መፍትሄ ይዘ እንደመጣ ማሳየት። ሁለተኛ ነገር ደግሞ በጣም የምንወደውና የምናከብረው የማስታወቂያ ባለሙያ ሰራዊት ፍቅሬና ሙሉዓለም የሰሩትን አንድ ቆንጆ ማስታወቂያ ከሀገር ውስጥ እንመልከት። ይህ ማስታወቂያ የእሱ በልትና ማስታወቂያ በዛ ላይ ቢጫወተው ሰራዊት ነው። አንድ ሰው እየዞረ ሴቶችን በጆሮአቸው ጥያቄ ጠይቃቸዋል። ከዛ በኋላ የጮህ ያራውጡታል። መጨረሻ ላይ ጓደኛዬ ጀርባ ባጭሩ ጓደኛው ጀርባ ይደበቅና አራት አስተላይ ምናምን ይላል። ጠየቅኳቸው። ምን ጠየቃቸው? እህቴ ከአሜሪካን ትመጣና አልኳቸው እና የሀገር ሽሮና በርበሬ ያማረኛሉ። ሰው ምንድነው እሱ በልጥና የነበር ያስጠይቋል። እቺ ናት ቪዲዮ።
ነገር ግን ሁላችንም በተለይ ከመጀመሪያው ጠይቋቸው ሲያሯሩጠው ካለው ከዛ ስቴጅ ተነስቶ ሁላችንም ስንከተለው ነበር። ይሄ ነው ማስታወቂያ። ሰዎች ምንድነው እየተፈጠረ ያለው ብለው ሐሳባቸውና ጆሮአቸውን ወደ አንተ እንዲያደርጉ ማድረግ ነው። ይሄ ነው ማስታወቂያ። ስለዚህ አንተ ማስታወቂያን ስታዘጋጅ እነዚህ ነገሮች መሰረት አድርግ። ለደንበኞችህ ከማውራት ይልቅ ማሳየትን ምረጥ። እነሱም ከመስማት ይልቅ እንዲያዩ አድርጋቸው። ማስታወቂያ እንደዚህ ሲሆን ነው የሚሻለው። በመቀጠል በቪዲዮ መጀመሪያ እነግርሃለሁ ያልኩን 3 ቲፖች በቅደም ተከተል እነግርሃለሁ። እነዚህ 3 ቲፖች ገዢዎችህ ወይም ደንበኞችህ በቪዲዮ ውስጥ እንዲመለስላቸው የሚፈልጉት ጥያቄ ወይም ደግሞ ያንተን ማስታወቂያ ሲያዩ የሚያነሱት ጥያቄ፣ እነዚህ 3 መሰረታዊ ጥያቄዎች አሉ። አንደኛ ይህንን ብራንድ ወይም ይህንን ድርጅት ወይም ይህንን ግለሰብ ላምነው እችላለሁ ወይ፣ ተአማኒ ነው ወይ የሚለውን ነገር እንዲመለስላቸው ይፈልጋል። ሁለተኛ ደረጃ ደግሞ ይሄ ብራንድ ወይም ይሄ ድርጅት ወይም ደግሞ ይሄ ግለሰብ ከሌላው በምንድን ነው የሚለየው? ሌላን ፕሮዳክት ከመጠቀም ይሄን ፕሮዳክት መጠቀም ምንድነው ልዩነቱ የሚለውን ነገር እንዲመለስላቸው ይፈልጋል። ሶስተኛው ደግሞ ይሄ ብራንድ ወይም ይሄ ድርጅት ወይም ይሄ ግለሰብ ተአማኒ ነው ወይ የሚለውን ነገር ያደርጋል ወይ የሚለውን ጥያቄ ይጠይቃል። ስለዚህ አንተም ማስታወቂያን ስታዘጋጅ እነዚህን 3 ጥያቄዎች የሚመልስ ማስታወቂያ አዘጋጅ።